ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ የሰዓቱን አጫጭር ዜናዎች ይዤ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በ6 ወራት ብቻ 12016 ሰዎች ሞትና ከ5800 በላይ ፍቺ መመዝገቡን የአዲስ አበባ ከተማ አስተዳደር ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ገለጸ። የብሔራዊ ባንክን አሰራር በመተላለፍ ከባንክ ወጥቶ ለአራጣ ስራ ሊውል የነበረ ከ2.2 ሚሊዮን ብር በላይ መያዙን የእንዳስላስ ሽረ ዞን ፖሊስ ገለጸ። ከቀን ወደ ቀን እየተባባሰ የመጣው የአሜሪካና የኢራን ወታደራዊ ፍጥጫ እየተባባሰ ሲሆን ይህንንም ተከትሎ ትራምፕ ኢራንን ከ7 ሰዓት በፊት በባህረ ሰላጤው ላይ የአሜሪካ ጦር የተጠናከረ ባለበት ወቅት ለኒውክሌር ስምምነት ጊዜው እያለቀ ነው ሲሉ አስጠንቅቀዋል። ውድ የቻናሌ ቤተሰቦች እነኚህን ዜናዎች ዝርዝር ለማዳመጥ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው አብረን እንቆይ። በ2018 በጀት ዓመት ባለፉት 6 ወራት ብቻ 12016 ሞት መመዝገቡን የአዲስ አበባ ከተማ አስተዳደር ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ገለጸ። ከኤጀንሲው የደረሰው የ6 ወራት ሪፖርት ተመዘገበ ከተባለው ከዚህ ሞት መጠን ባሻገር በ6 ወራት ውስጥ 5805 ፍቺ መመዝገቡን ያስረዳል። ዘንድሮ የተመዘገበው ፍቺ አምና ከተመሳሳይ ወቅት ጋር ሲነጻጸር የዘንድሮ ከ2000 በላይ ብልጫ አሳይቷል። ሞቱ ደግሞ ዘንድሮ በ640 ከፍ ብሏል። በሪፖርቱ መሰረት በ6 ወራት ውስጥ 236087 ልደት፣ 19800 ጋብቻ፣ 5805 ፍቺ፣ 12016 ሞት የተከሰተ ሲሆን በድምሩ 274067 የተለያዩ ሁነቶችን ተመዝግበዋል። በሌላ በኩል በ6 ወራት ለ265578 ዜጎች መታወቂያ ለመስጠት አቅዶ 343000 በላይ መሰጠቱ ለኤጀንሲው መረጃ ይገልጻል። በተያያዘ ሙስናን በመከላከል አኳያ 2 ሰዎች በኪራይ ሰብሳቢነት ስራ መባረር፣ 13 ሰዎች ከባድ የዲሲፕሊን ቅጣት፣ በ22 ሰዎች ቀላል የዲሲፕሊን ቅጣትና በ11 ፎርጅድ ዶክመንት ይዘው የተገኙ ግለሰቦች ጉዳያቸው ተይዟል። በአጠቃላይ 41 ባለሙያዎች፣ 11 ተገልጋዮች በድምሩ 52 አካላት ላይ ተጠያቂ ተደርጓል ተብሏል። በሌላ በኩል ከሐምሌ 1 ቀን 2018 ጀምሮ ለ1,329,000 በላይ ዜጎች የፋይዳ መታወቂያ ተመዝግበዋል ተባለ ሲሆን በአዲስ አበባ ከተማ አጠቃላይ በፋይዳ ተመዝጋቢዎች ብዛት ከ7,488,000 መሻገሩ ሪፖርቱ ያሳያል። በዚሁ ወደ ሌላ ዜና ስንሸጋገር የብሔራዊ ባንክን አሰራር በመተላለፍ ከባንክ ወጥቶ ለአራጣ ስራ ሊውል የነበረ ከ2.2 ሚሊዮን ብር መያዙን ፖሊስ አስታውቋል። በትግራይ ሰሜናዊ ምዕራብ ዞን የኢትዮጵያ ንግድ ባንክ እንዳስላስ ሽረ ዲስትሪክት ጥሬ ገንዘብ እጦት እየተቸገረ ይገኛል። በከተማዋ የሚገኙ የኤቲኤም ማሽኖች በጥሬ ብር እጥረት ከስራ ውጭ በሆኑ በርካታ ቀናቶችን አስቆጥረዋል። የዲስትሪክቱ ደንበኞች ገንዘብ ለማውጣት ወደ ባንክ ሲመጡ የሚፈቀድላቸው ብር 2000 ብር እንደሆነ ገልጸዋል። በመቀሌ የሚገኙ የንግድ ባንክ ቅርንጫፎች ለአንድ ጊዜ የሚፈቀደው የጥሬ ገንዘብ ወጪ ብር ከ50,000 ወደ 10,000 ዝቅ አድርገውታል። በተለያዩ መንገዶች ከባንክ ወጥቶ በግለሰቦች እጅ ከሚገኝ በቢሊዮን የሚቆጠር ብር ከሂሳብ ወደ ሂሳብ አዙረው ካሽ ለመቀበል እስከ 5% ኮሚሽን የሚጠይቅ እንደሆነ ተናግረዋል። በእንዳስላስ ሽረ ዲስትሪክት ስር የሚገኙ የኢትዮጵያ ንግድ ባንክ ቅርንጫፎች አሁን ዋና ስራቸው ከሂሳብ ወደ ሂሳብ ማዘዋወር ብቻ ሆኗል ማለት አክለዋል አስተያየት ሰጪዎቹ። ይህ በእንዲህ እንዳለ የዞኑ ፖሊስ የባንክ አሰራር ከሚፈቅደው ውጭ ወጥቶ ለህገወጥ አሰራር ስራ ሊውል የታሰበው 2.2 ሚሊዮን ብር በላይ ጥሬ ገንዘብ እጅ ከፍንጅ መያዙን የዞኑ ፖሊስ ገልጿል። የዞኑ ፖሊስ በሰጠው ቃል ጥር 14 በከተማዋ ቀበሌ 04 ጥሬ ገንዘብ ከባንክ ወጪ አድርጎ በማከማቸት ከ3 እስከ 5% ኮሚሽን በማስከፈል ከአራጣ ስራ ያከናውኑ የተገኙ ግለሰቦችን ከነግዚቢቱ በቁጥጥር ስር አውለዋል። ከ10 ቀናት በፊት በስራ ጉዳይ ወደ እንዳስላስ ሽረ ከተማ ተጉዘው የነበሩት ፕሬዝዳንት ታደሰ ወረደ በትግራይ መልሶ ጦርነት ይቀሰቀሳል በሚል ኃላፊነት የማይሰማቸው ግለሰቦች በርካታ ገንዘብ ከባንክ ውጭ በመያዝ ህዝቡን በአራጣ ለማሰቃየት እየሞከሩ ነው ሲሉ ተናግረዋል። ከባንኮች ውጭ በርካታ ገንዘብ እንደሚንቀሳቀስ እናውቃለን። ጦርነት መልሶ ይጀመራል በሚል ገንዘብ ከባንክ ውጭ በማስቀመጥ በአራጣ ህዝቡን ለመበዝበዝ የሚደረገው ሙከራ እንዳለ መረጃው አለን። ይህንን ህገወጥ አካሄድ ለማስቆም መንግስት ህግ ያስከብራል በማለት ጠንከር ያለ መልእክታቸውን አስተላልፈዋል። በዚሁ ወደ ውጭ መረጃችን ስናል ዶናልድ ትራምፕ ኢራን በባህረ ሰላጤው ያለማቋረጥ የአሜሪካ ወታደራዊ ኃይል መስፋፋቱን ተከትሎ በኒውክሌር ፕሮግራም ላይ ለመደራደር ጊዜው እያለቀ ነው ሲሉ አስጠንቅቀዋል። የአሜሪካው ፕሬዝዳንት ግዙፉ አርማዶ በታላቅ ኃይል በጉጉትና በዓላማ ወደ ኢራን በፍጥነት እየገሰገሰ ነው ሲሉ አንድ ትልቅ የአሜሪካ የባህር ኃይልን ጠቅሰዋል። በምላሹ የኢራን ተልዕኮ ለተባበሩት መንግስታት ድርጅት ቴህራን በጋራ በመከባበርና ጥቅም ላይ የተመሰረተ ለውይይት ዝግጁ ነኝ ብሏል። ነገር ግን በተገፋፋ በሁሉም ዋና ከተሞች ውስጥ እንደጻፈ ራሷን ለመከላከልና ከመቼውም ጊዜ በላይ ምላሽ ትሰጣለች። ኢራን የኒውክሌር መርሃ ግብሯ በሙሉ ሰላማዊ ነው ስትል ዩናይትድ ስቴትስ እና አጋሮቿ የኒውክሌር ጦር መሳሪያ ለመስራት ትፈልጋለች በማለት ያቀረቡባትን ክስ ደጋግማ አስተባብላለች። ትራምፕ በቅርቡ በኢራን ላይ የሰጡት አስተያየት በሀገሪቱ የኒውክሌር መርሃ ግብር ላይ ያተኮረ ይመስላል። ኢራን በፍጥነት ወደ ጠረጴዛ ትመጣለች እና ፍትሐዊ በሆነ ስምምነት ላይ እንደምትወያይ ተስፋ እናደርጋለን። ምንም የኒውክሌር መሳሪያ የለም ሲል ትሩዝ ሶሻል ላይ ጽፏል። የአሜሪካ ጦር የቀድሞ የሀገሪቱን መሪ ኒኮላስ ማዱሮ ከመያዙ በፊት ወደ ቬንዙዌላ ከላከው የጦር ኃይል በላይ በባህረ ሰላጤ
በሰላጤው ላይ ያለው ኃይል ይበልጣል ብለዋል። ትራምፕ አክለውም ይህ ኃይል አስፈላጊ ከሆነ በፍጥነትና አመፅ ፍጥነት ለመወጣት ዝግጁ ነው፣ ፈቃደኛምና አቅም ያለው ነው።